እስኪ ይህንን ቪዲዮ እንስማ። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። እኚህን የቤተ ክርስቲያን አባት እንደሰማቸዋቸው የሚፈርሳሉና የሚበሰብስ ብለው እንዲህ አይነት ነገር እንዴት ይኮራል የሚል ሐሳብ ሲናገሩ ሰማን ነው። በእርግጥም ትክክል ናቸው። እኛ ግራ የገባን ፓርት ከዚህ በላይስ እየሆነ እኮ ነው። የሚፈርስ የሚበሰብስ ነገር እንዴትስ ይመለካል? እንዴት ይመለካል? ኢየሱስ የሚፈርስ ነው ባይዘው። ይሄ መጽሐፍ ቅዱስ ራሱ ይናገራል። ይሄን የሚበሰብስ ነገር እንደሆነ የመጽሐፍ ቅዱስ ላይ በግልጽ ምን ብሎ ይናገራል? ሐዋርያት ሥራ ምዕራፍ 13 ላይ እግዚአብሔር ኢየሱስን አንዱ አምላክ ኢየሱስን አስነሳው ብሎ ሲናገር ያው ኢየሱስ ከአንዱ አምላክ የተለየ ነው ባይዘው እና አስነሳው ብሎ ሲያስቀምጥ ምን ብሎ ይናገራል? መፍረስ ይላል። ያው ራሱን ቃል እሳቸው የተጠቀሙትን መፍረስ መበስበስን እንዳያይ እግዚአብሔር ከሙታን አስነሳው ይላል። እንዳይፈርስና እንዳይበሰብስ ነው በማለት ይናገራል። ሌሎቹ በስብሰዋል በማለት ይናገራል። የሚፈርስና የሚበሰብስ ነው። ባያስነሳው ይበሰብሳል። መፍረስና መበስበስን እንዳያይን ያስነሳው ይላል። ቢቶ መፍረስና መበስበስን ያያል። ስለዚህ ይህ መፍረስና መበስበስን የሚያይ ፍጡር የሆነ ነገር እንዴትስ ተደርጎ ይመለካል? እንዴትስ የሚፈርስ ነገር አዳነንስ ይባላል? አምላክ ሞተልን ስትሉ እንዴ የሚበሰብስ ነገር ሞተ፣ እንዴት የሚበሰብስ ነገር ያድናል? አንዳንዶች ደግሞ ያው ማስረጃ ባይኖረው እዚህ ጋር ምን ይሏቸዋል? ኖ ኢየሱስ አምላክም ነው ያው ሰውም ነው የሚል ነገር ይነሳል። የትም አያስኬድም። ይሄ ራሱ ባይዘው ኢየሱስ የትኛውን ይበሰብሳል የተባለው በመለኮቱ ነው በስጋዊ ባህሪ ነው። ሰው የሞተው የትኛው ነው? ሰውነት ነው የሞተው። ስለዚህ ፍጡር ነው የሞተው። አለቅ ፍጡር ደግሞ ሊያድናቸው አይችልም። የቴሌግራም ቻናላችንን ተቀላቀሉ። እዚህ ላይ የምትመለከቱት @faith_the_truth ስፔስ ሳታደርጉ @faith_the_truth 22 ሚሊዮን በዚህ ሰርች ብታደርጉ ታገኙናላችሁ።